ልብ አድርጉ ፍሪኩዌንሲያችሁ ሲቀየር አጠገባችሁ ያሉ ሰዎች ራሱ ይቀየራሉ። ምን ነው ተቀይረሃል ነው የምለው የመጀመሪያው ነገር። ወደ ጥሩ እያደገም ግን ተቀይረሃል ግን ከበፊቱ ነው የምለው። እውነተኛ ማንነታችንን መረዳት ህልሞቻችን እንዲሳኩልን እንዲሆኑልን ችሎታ ይሰጠናል። እዚህ ጋር እንደ ተራ ነገር እንዳታልፉ። እውነተኛ ማንነታችን ማን ነው? እንግዲህ አስቡት። ይሄው ኃይል ፒውር ፖቴንሻሊቲ ፈጣሪ የምንለው እንደየእምነታችን አላህ እንበል እግዚአብሔር እንበል ሌላም እንደየሃይማኖታችን እንበል በተለያየ መልኩ እንግለጽ እንጂ ሁሉን ነገር የማድረግ ችሎታ አለው። እናንተም ፍላጎት ወደ መሬት የማምጣት አቅምና ብቃትም አለው። ፍላጎቱን ግን አቅምና ብቃት አለው ማለት እኔና እናንተ ዲቫይስ ነን። ይሄ ዲቫይስ ምን መሆን አለበት? ሃየር ፍሪኩዌንሲ ውስጥ ሆኖ ከፈጣሪ ጋር ኮኔክት አድርጎ ምን ማድረግ አለበት? ወደ መሬት እንዲገለጥ ማድረግ መቻል አለበት። ያንን ለማድረግ ነው እንግዲህ ፒውር ኮንሽስነስ ውስጥ መግባት አለብን። ፍሪኩዌንሲያችንን ከፍ ማድረግ አለብን የምንለው ማለት ነው። ስለዚህ የመጀመሪያው ፒውር ፖቴንሻሊቲ የምንለው በጣም ወሳኝ ነው ማለት ነው። እስከዛሬ ለስኬት የምታውቁትን ነገር በደንብ የሰራችሁ ትኖራላችሁ አይደል? ማጥናት ከሆነ ማጥናት፣ ማንበብ ከሆነ ማንበብ፣ ወጥቶ መነገድ ከሆነ መነገድ፣ ይቅርታ መጠየቅ ከሆነ መጠየቅ፣ ሌሎችም ብቻ በትግል ብዙ ነገር ሰርተናል። ግን ምን ይሆናል? የተከፈተው ቻናል 91.1 ላይ ብቻ ነው ያለው። 90.1 ላይ ነው ያለው ቻናሉ። ምን ማለት አለበት? ከፍ ማለት አለበት። ከፍ ለማድረግ ፒውር ፖቴንሻሊቲ ውስጥ ካልገባን ኢትስ ኢምፖሲብል፣ አይቻልም። ማዳመጥ ማለት ነው እኔ 96.3 ሬዲዮ ማዳመጥ ፈልጌ ሬዲዮ ግን 90.1 ላይ ከሆነ ያለው ልሰማው አልችልም። ለምን አልሰማሁትም ብዬ ቻናሉን ፍሪኩዌንሲውን ማለት የሬዲዮን የሪሲቨሩን ፍሪኩዌንሲ ወደ 96.3 እስከቀይረው ድረስ ምንም ነገር ባረገው ሬዲዮን ያንን ቻናል ላይ የሚተላለፈውን መልእክት መረጃ ሊሰጠኝ አይችልም። በህይወታችሁ ላይ ብሮድካስት እየተደረገ ያለው እየተገለጠ ያለው እየሆነ ያለው ሰዎች የሚያረጉባችሁ አካባቢ ያለ ነገር አረገብኝ ያደረሰብኝ የምትሉት በደል or ደግሞ እየመጣላችሁ ያለ እድል በሙሉ because of the channel you are in ያላችሁበት ቻናል ነው። በተመሳሳይ መሬት ላይ ብንኖርም በተለያየ ፍሪኩዌንሲ ውስጥ ግን እየኖርን ነው። ካጠገባችን ያሉ ሰዎች ልብ አድርጉ ፍሪኩዌንሲያችሁ ሲቀየር አጠገባችሁ ያሉ ሰዎች ራሱ ይቀየራሉ። ምን ነው ተቀይረሃል ነው የምለው የመጀመሪያው ነገር። ወደ ጥሩ እያደገም ግን ተቀይረሃል ግን ከበፊቱ ነው የምለው። ስለዚህ አካባቢያችሁም ራሱ ይይዛል ማለት ነው። ከውስጣችን ጀምረን አካባቢያችንን መቀየር እንችላለን። the ego is influenced by objects outside the self። ኢጎአችን ያው እንግዲህ በማይንዳችን ውስጥ ያለ ኢጎ ማለት ለኔ ብቻ የሚለው እኔና እናንተና የሚለው እየለየ የሚኖረው ሰርቫይቭ ለማድረግ የሚረዳን ከሰዎች ጋር ግን ዩናይት ለመሆን የሚከብደን ነገር ማለት ነው። the ego is influenced by objects outside the self። ኢጎ ከውጭ ባለው ነው። እናንተ የሆነ አዲስ ልብስ ገዝታችሁ ማለት ነው የገዛችሁት በ1000 ብር ከሆነ ሌላ በ10000 ብር የገዛ ሰው ይመጣል። እናንተ ያንን እስክታዩ ድረስ ደስተኛ ነበራችሁ። ልክ ዋጋውን ሲነግራችሁ የእናንተ ልብስ ኩሽ ምን ትላለች? መጀመሪያ እኮ ኮራብዬ ለምን በ500 ብር የገዛ ሰው ጋር ነበርኳ አይደል? ስለዚህ የመብለጥ ስሜትን ያንተን ሁለት እንደማለት ነው እለዋለሁ። ያኛው ይመጣል ባለ 10000 ሲመጣ ደግሞ ለዘመዶቼ እንዳለ ገዛለሁ ይላል። ለእንተን አይነት ይሄን ሸጪ ለ10 ሰው ገዛበታለሁ። ያኔ ምን ትሆናለች? ታንሳለች። ኢጎ ማለት ኮምፒቲሽን ነው። ኢጎ ማለት ፉክክር ነው። ኢጎ ማለት ለማሸነፍ መሞከር ነው። ኢጎ ማለት መለያየት ነው። እኔና አንተ፣ እኔና አንቺ፣ እኛና እነሱ ብሎ መለያየት ነው። ስለዚህ ኢጎ ኢንፍሉዌንስ የሚሆነው በምንድነው? ካንተ ውጪ ባለ ነገሮች። ካንተ ውጪ አንተ ይሄ አካልህ ራሱ ካንተ ውጪ ነው። ከስፒሪቹዋሊቲ ማንነትህ ውጪ ያለ አካልህ ነው። ስለዚህ እኔ ቀይ ነኝ ብያስብና እሱ ጋር ስደርስ ለካ ብሉ ብላክ ነኝ አይደል? የተሻለ ቀይ ሰው ስታገኙ እኔ ጠይም ዘለግ ያለ ነኝ ብላችሁ ስታስቡ እንዲህ የሚያያችሁ ሌላ ጠይም ዘለግ ያለ ይመጣል ወደ ታች ማለት ደህና ነህ እያለ እንደ ማሙሽ የሚነካችሁ እዚህ ጋር ማለት ነው። ያኔ ምን ይሆናል? ኢጎ ያንሳል ማለት። ስለዚህ የመፎካከር ከሌላው ጋር የመታየት ነገር መቼም ሳቲስፋይ ልንሆን አንችልም። ካልሆነ የሰዎችን መጥፎ ነገር እያነሱ ዝቅ ማድረግ ውስጥ ይመጣል። ግልጽ ነው። ከናንተ ከፍ እሷ ከኔ ከፍ እንዳለች በሆነ ነገር ሳውቅ በትምህርት ከሆነ ኮርጃ እኮ ድሮ አስኮርጃት ነበር። ድሮ አስኮረጃት። ማን ነው አሁን በህይወት እያስኮረጀ ያለው? እሷ በስኬት እያስኮረጀ ከሆነች በቃ በልጣለች ነው። ወደ መማር እንዳልሄድ ያደርገኛል። ኢጎ ትልቁ ጠላታችን ነው። ሰርከምስታንስ ያለንበት የኑሮ ሁኔታ፣ የጤንነት ሁኔታ፣
የመታወቅ ሁኔታ፣ የቤት ሁኔታ፣ የንብረት ሁኔታ፣ የእውቀት ሁኔታ፣ ሰርከምስ ፒፕል ሰዎች ቲንግስ በእነዚህ ነው ኢጎ ኢንፍሉዌንስድ የሚሆነው። ስለዚህ ከኢጎ ሁሉ ጊዜ ለመራቅ መሞከር አለብን። ኢጎ በህይወት እንድንቆይ ነው የሚረዳን። አለበለዚያ ሳቲስፋይድ ሆነን በዚህ ምድር ላይ ለመቆየት ግን በጭራሽ አይጠቅምም። ሰልፍ ፓወር ድሮስ ቲንግስ that we want to us። አያችሁ ኢጎ ኢንፍሉዌንስ የሚሆነው ከኛ ውጪ ባለ ነገር ነው። አይታችኋል። አብዛኛው ግባችን የተሻለ ቤት፣ የተሻለ መኪና፣ የተሻለ ልብስ፣ የተሻለ ዲቫይስ፣ ስልክ ምናምን፣ ጫማ፣ የተሻለ ምግብ ቤት መግባት ምናምን፣ መብላት፣ ደህና ነገር መብላት፣ ፖስት የሚደረግ ነገር፣ በተቻለ መጠን ከሌሎች ሰዎች ከፍ ያለ ነገር ፖስት የማድረግ ነገር፣ በቃ ከኛ ውጪ የሆነ ነገር ለማድረግ ለማግኘት ለመሆን ጥረት ውስጥ እንገባለን። ይሄ ምን ይባላል? ኢጎ እንለዋለን። ፒውር ፖቴንሻሊቲ ውስጥ በዚህ ውስጥ አይገባም። ሎወር ፍሪኩዌንሲ ኮምፒቲሽን በጣም ሎወር ፍሪኩዌንሲ ነው። ኮኦፕሬሽን ደግሞ ሃየር ፍሪኩዌንሲ ነው። ስለዚህ ዩኒቲን የምንፈልግ ከሆነ ህብረትን የምንፈልግ ከሆነ ፍሪኩዌንሲያችን ከፍ ማለት አለበት። አለበለዚያ ግን በፉክክር ውስጥ ነው የምንኖረው። ሰልፍ ፓወር ደግሞ ሰልፍ ፓወር ማለት ከኢጎ የወጣ ራሳችንን፣ ፖቴንሻላችንን፣ አቅማችንን፣ የግል ችሎታችንን መገንዘብ ማለት ነው። እሱ ሰልፍ ፓወራችንን ስናዳብረው ምን ያደርጋል? ቁሶችን፣ ሰዎችን፣ ከዚህ ጋር የሚገጥሙ ሰዎችን፣ ሁኔታዎችን፣ ይሄንን ነገር የሚያሳድግልን ሁኔታ፣ እድሎችን፣ ይሄንን ነገር ማኒፌስት የምናደርግበት እድሎችን ወደኛ በተለያየ ሚንስ ያመጣልናል ማለት ነው። ስለዚህ ከኢጎ እየወጣን ወደ ሰልፍ ፓወር ውስጥ መግባት አለ። ሰልፍ ፓወርን ዴቨሎፕ ማድረግ አለብን ማለት ነው። ኢት ማግኔታይዝስ ፒፕል። አሁን እንዳልኳችሁ ሰዎችን ወደ እናንተ ይመጣሉ። እንዴት? ሃው ማንም ሊገልጸው አይችልም። ይሄ የፈጣሪ ስራ ነው። በአንድ ነገር ላይ እንድትሞክሩ ትጋብዛችኋል። አንድ ነገር ፒውር ፖቴንሻሊቲ፣ ከሰዎች ጋር ራሳችሁን ሳታፎካክሩ ማቴሪያሉን በማግኘት ሌላውን ሰው እንዴት እንደምትበልጡ ሳታፎካክሩ ከትላንቱ ማንነቴ ዛሬ የተሻለ ብላችሁ የምትፈልጉትን ላይፍ ስታይል ብቻ እያያችሁ በዛ ውስጥ ደስተኛ ብትሆኑ አንድ ጎል ሊሆን ይችላል። ጎሉ ልብስ ሊሆን ይችላል፣ ችግር የለውም። እውቀት ሊሆን ይችላል፣ ትምህርት ቤት ገብቶ መመረቅ ሊሆን ይችላል፣ በሆነ ፊልድ የሆነ ንግድ ውስጥ መግባት ሊሆን ይችላል። አላውቀውም፣ ብቻ የምታስቡት አንድ ጎል፣ እውነተኛ ግብ አለ በህይወታችሁ የምታስቧቸው ነገሮች ማቀል አንዱን ታመጡና በዛ ውስጥ እየኖራችሁ እንደሆነ እያሰባችሁ በዚህ ውስጥ ስላኖርከኝ አመሰግናለሁ፣ እየኖራችሁ እያደረጋችሁት እንደሆነ እያሰባችሁ በዚህ ውስጥ ስላኖርከኝ አመሰግናለሁ የሚል ልምምድ ከ15 እስከ 20 ደቂቃ በየቀኑ ብታደርጉ ወደዛ ግብ የሚያደርሷችሁ ምኖች ወደ እናንተ ይመጣሉ። people will be magnetized። አንድ ቀን መንገድ ላይ እሱን ታገኙታላችሁ። ምናልባት ስለሆነ ጉዳይ ታወራላችሁ፣ በዛ ጉዳይ ላይ ውስጣችሁ ሲያብሰለስል ታዩታላችሁ። ከዛ በሱ ጉዳይ ላይ የሆነ ሌላ ሰው ታገኛላችሁ። ከዛ አንድ ላይ የሆነ ነገር ትሰራላችሁ። መጨረሻ ላይ ውጤት ይመጣል። ዋው ካሰብኩ በኋላ ነው ሰው የሚሰጠኝ። ለዚህ ነው ፈጣሪ የሚያወራ በሰው ነው የሚባለው ማለት ነው።